መንገዱ ረጅም፣ ተስፋው ጠባብ የሆነ ጉዞ፣ አእምሮ እየዛለ አካል እየደከመ በድንገት ምን ሊፈጠር እንደሚችል እንኳን ሳያውቁ የሚደረግ አስከፊ ጉዞ። ምንም ነገር መሰራው ነገር ስለሌለ በምን ደሞ መንቀሳቀሻ ስለሌለ ስደትን ግድ ማረፍቱት ብዙ ስቃይ ይቻላል። ከኢትዮጵያ ጀምሮ በደልና ስቃይ ያየሁት ነው የሄድኩት። በጣም ተሰቃዩ። ለሶስት ቀን ውጭ ላይ ነው ያደርኩት ጅጅጋ ላይ። ምንም አንድ ቀን እስከነካቱ አልበላም። 24 ሰዓት ስቃይተን ታስረን ተሳቀን ምን ብለን ነው የመጣ ነው። በብረት በመብራት ገመድ ይመቱሃል፣ ብረምጣ እያሉ ማለት ነው። ከዛ አይላንድ ያቃጥሉና በአይላንድ ያደርጉብሃል። ያችን ብር ለማስመጣት ማለት ነው። 4 ወር ከ15 ታስራለሁ እኔ። ህገወጥ ስደት በዓለም ላይ በተለያዩ ሀገራት ሊፈጸም የሚችል ድርጊት እንደሆነ ቢታሰብም በኢትዮጵያ በተለይም በገጠሪቱ የሀገሪቷ ክልል አካባቢ ችግሩ ጎልቶ ይታያል። ሀገሩ ለምለም፣ ታታሪ፣ ጠንካራና በስራ ባህሉ በሁሉም ቦታዎች አድናቆትን ከሚቸረው ህዝብ መካከል የሚገኘው የስልጤ ዞን ነዋሪ በተለያዩ ቅንጣት ምክንያቶች ሳቢያ የገዘፈ ችግር ባለቤት ይሆናል። በግንዛቤ እጥረት ምክንያት የበሰለ መሬቱንና የማይተካ የመንደሩን ህብረት ለቆ ግልጽ ወዳልሆነ ቦታ ይጓዛል። ሄዶም ተመልሶም የሚገጥመው ግን ለየቅል ነው። እቤት ላይ የሆነ ነገር አልጎልኝ ይል ነበር። ለቤት አላረግም ምናምን ሲሉ እኔ ምን አስብ ነበር? አላረግም ስላሉኝ ውጪ ሄጄ እነሱን ወጪ ሰጥቼ ማለት ነው መሬቱንም ይሸጣሉ አከይትኩ ሙታ አይሉኝ ብዬ ለመሄድ ከዚህ ማለት ነው እስከ ጅጅጋ የደረስኩበት ቀን አለ። መጀመሪያ እኔ ተማሪ ነበርኩ። በትምህርት በጣም ጎበዝ ነበርኩ። ያኔ እየተማርኩ ያለ ግን ባልሆነ ጭቅጭቅ የተነሳ ከቤት ወጣሁ፣ ወደ ስደት ገባሁ። እኔ መሐመድ ሱፍ ይባላል። ከሸለዋሽ ቁልጣኔ ምንም ነገር መሰራው ነገር ስለሌለ በምን ደሞ መንቀሳቀሻ ስለሌለ ስደትን ግድ ማረፍቱት። ከመጣው ከስደት 8ኛ ወሬን ይዣለሁ ማለት ነው። እዛ ብዙ ስቃይተን ታስረን ተሳቀን ምን ብለን ነው የመጣ ነው። አስከፊነቱ ዘርፈ ብዙ የሆነው ስደት ከሀገር ወጥቶ ከሚገጥመው ችግር ባለፈ ሌሎች እንቅፋቶችም ይኖሩታል። ባህር አቋርጠው ብዙ መከራና ስቃይ ተቀብለው ለዓመታት በሰው ሀገር የቆዩ ስደተኞች ወደ ሀገራቸው በተመለሱ ጊዜ የሚጠብቃቸው ደግሞ ለየቅል ነው። እኛ የመጡት ሰዎች ተጎርተው ነው የሚመጡት። እኛ የምናስበውና እነሱ ሲመጡ ያለው ሁኔታ ይለያያል። እኛ የምናስበው ገንዘብ ይዘው ይመጣሉ። የዛ አካባቢ ሰው በተለይ ስልጤ አካባቢ ያለ ሰው አንተ 6 ዓመት 7 ዓመት ከቆየ ሀብታም ነው ብሎ በቤትህ አንድ ሳምንት ሊያከብር ሊዝናና በዓል ነው ብሎ ጓደኛችን መጥቷል ብሎ አንተ ጋር ለረፍት ይመጣል። ገንዘብ ይዘሃል ብሎ ነው የሚያስበው። ግን ገንዘብ ይዘው አይደለም የሚመጡት። በሽታ ይዘው ተጎሳቅለው የሀገራቸው ፍቅር የቤተሰቦቻቸው ናፍቆት ጎርቷቸው ነው የሚመጡት። እነዛን ሰዎች ሪሴትል ማድረግ ሪሃቢሊቴት ማድረግ ማገዝ ያስፈልጋል። ስደት መከራው የገዘፈ ነው። በባህል በቋንቋና በአመለካከት ወደማያውቁት ዓለም ተጉዞ ለውጥ ለማምጣት በጭፍን በሚደረገው ጉዞ የማያልቅ ችግር ይገጥማል። አንድ ጊዜ ደርሼ የልቤ ደርሶ የሚባል ነገር በስደት ዓለም አይሞከርም። መንገዱ ሁሉ አፍጦና አቅጥጦ ስቃይን ያራዝማል። ገንዘብ፣ ምግብና መጠለያ ጥያቄ ውስጥ የሚገቡ አንገብጋቢና አስጨናቂ ጉዳዮች ናቸው። ማንም በሌለበት በበረሃ ሳይቀር የሰው ልጅ ከሰውነት ይወርዳል። እዚህ ግን ጥሩ ይመስላል፣ እዛ ግን ስቃይ ነው። እንቅልፍ የለም፣ 24 ሰዓት ነው የሚሰራው። ያው እንደ ሰውነታችን ሰው መስሎ አይታየንም። ያው ሰራተኛ ሆነን ነው ዝቅ ብለን የምንሰራው። ከዛም ያው እንኳን እንደ ውሻ መንታየ ውሻ ራሱ ነፍስ አለበት፣ በእኛ ግን የለም። በቃ 24 ሰዓት ነው የምንሰራው። ያንንም ስንሰራ ምንም ምስጋና የላቸውም። በቃ ብራቸው ነው የሚታያቸው። ብሩ ሰዓት ሲደርስ ደግሞ በስቃይና በእንትን ነው የምንቀበለው። ስደት አንድ አይደለም፣ እስከ 3 ተሰድጃለሁ። ባልሆነ ጭቅጭቅ የተነሳ ከቤት ወጣሁ፣ ወደ ስደት ገባሁ። ያኔ እንኳን ራሱ 15 ዓመቴ እንደዛ 16 ዓመቴ ነው። እህለተ እንደ ፍየል ቅጠል የበላውበት ጊዜ አለ። ቅጠል ማለት ነው፣ በረሃ ላይ ሆኜ ማለት ነው። መጀመሪያ ያው ስራ ያው ለመስራት ፍላጎት ያለን
አቅም ሳይኖረኝ ሲቀር ያው አቅም ያው ጉልበት ኖሮ የብር የሀብት ያው ችግር ያው ሲኖር የግድ ታስባለህ ያው ስደተኛ ለመሄድ ማለት ነው። ያንን እየተሰቃየው እዚህ ግን ያው ተመችቷት እየሰራች ነው ምናምን ይላሉ። ግን ራሴ ነው ስቃየን የሚያስበው ማለት ነው። ያው ስልክ እዚህ ባልም ነበረኝ ስልክ ሳልደውል ሲቀር ማለት ነው ሌላ ነገር ነው ያሰበው። ይጨቃጨቀኝ ነበር ብር አልሰጠሽኝም ምን አላልሽኝም እያለ ያው አሁን ተፋታንም በሱም ተጣልተን ማለት ነው። ከዛ ጭንቅላቴ ደግሞ ትክክል አይደለም። እዚህም ስመጣ ያው ትክክለኛ ሰውነቴ አይደለም የመጣሁት እዚህ ነው። ያው ትንሽ ስመጣ ደህና ሆንኩት። አንድ እንኳን ቅሬታን የሚሰማ ዘመድ በማይገኝበት እንደሚገጥመው ማን ያውቃል ከሀገሩ ሰው ሲወጣ። ዓለም አቀፍ የፍልሰተኞች ድርጅት IOM እንደ አውሮፓውያን አቆጣጠር በ2020 ባደረገው ሪፖርት 272 ሚሊዮን ሰዎች በተለያዩ ምክንያቶች ከሚኖሩበት አካባቢ ወደ ሌላ አካባቢ ይንቀሳቀሳሉ። ይህ ቁጥር የዓለምን ሕዝብ 3.5 በመቶ ይዛል። 74 በመቶ የሚሆኑት እድሜያቸው ከ20 እስከ 40 የሚሆን ሰራተኛ የእድሜ ክልል መሆናቸው ሳይዘነጋ የስደት ተመላሾች የሚያልፉበት መንገድ በተለይ በህገ ወጥ መልክ የሚሄዱት ለተለያየ የስነ ልቦና አካላዊ እንዲሁም ላይክ ኢሞሽናል የሆነ አቢዩዝ ይደርስባቸዋል። ይህንን ነገር ለማስቀረት አጠቃላይ ማለት እንደ ግለሰብም እንደ ሀገርም መንግስታዊ ያልሆኑ ድርጅቶችን በመተባበርና በመቀናጀት መስራት ያስፈልጋል። ያ ፕሮጀክቱ እንደ ፕሮጀክት አንድ ወርም ይሁን አንድም ቀን መነሻ ነገር ከሰጠን ባለቤቱ ደግሞ ሞር መስራት መቻል አለብን። ትልቁ ነገር እኛ ካለን ፕሮግራም ውስጥ አንዱ የሰዎችን ህይወት መለወጥ ላይ ነው። ኢንፋክት አብዛኛው ስራችን ጤና ላይ ያተኮረ ቢሆንም በሌላ መልኩ ግን እንደዚህ አይነት በተለይ ስደተኛና ከስደት ተመላሾች ጋር መስራቱን የበለጠ በጣም ጓጉተን የምንፈልገው ነበር። ምክንያቱም እንዲህ ህይወትን በትክክል የሚለውጥ አስተሳሰብን የሚለውጥ አቲቲዩድ ላይ ለውጥ የሚያመጣ ስራ ስትሰራ በጣም ደስ ይላል እና ከዚህ በፊት በስደተኞች ካምፕ ውስጥ ሰርተናል። ስደትን ከማቆም አንጻር ከስደት የተመለሱ ሰዎችን ሀገራችን ብለው ሲመለሱ መቀበልና ማስፈር አንጻር መርዳት አንጻር ለመስራት ብንፈልግም አጋጥሞን አያውቅም ነበርና IOM ጥያቄ ሲያመጣልን እና መጥቶ ድርጅታችንን አሴስ ያደረግ ካፓሲቲውን አሴስመንት ሰርቶ ሲሄድ የእውነት በጣም የተደሰት ነው። አንዴ ከመጡ እንደሚሰጡን እርግጠኞች ነበር። ምክንያቱም ያለን ቁመና ለዛ በጣም በቂ ስለሆነ የኢዩኤም ጆይንት ኢኒሺየቲቭ ፕሮግራም ኢትዮጵያን ጨምሮ በ26 የተለያዩ ሀገራት ውስጥ እየተተገበረ ይገኛል። ኢትዮጵያ ውስጥ ከ2017 ጀምሮ ስንተገብረ ቆይተናል። ፕሮግራሙ ዋና ዓላማ ተጋላጭ የሆኑ ፍልሰተኞችን መመለስ እንዲሁም መልሶ ማቋቋም ላይ ያተኩራል። የመልሶ ማቋቋም ስራውን ስንሰራ በግል ወይም ኢንዲቪጁዋል ኢንቴግሬሽን ሰፖርት የምንለዋለን ወይም ተጋላጮችን በግል ደረጃ ፍላጎታቸውን ለይተን እንዲሁም ክህሎታቸውን ለይተን የምንሰራው ስራ ነው። ስደት ለመሄድ አስቤ ነበር፣ ግን ስራ ሲፈጠርልኝ ደግሞ ስራ ሰርቼ ወደ ለውጥ ስገባ ደግሞ ስደትን ረሳሁት። ስንጠላ ሰጡኝ። ከስንጠላ ቀጥሎ ዘርና ሞተር ሰጡኝ። ቀጥሎ እንደገና ማዳበሪያ ተሰጠኝ። ሰራው በአምርቼ ለውጥ አግኝቻለሁ ራሴ። ያደረጉልኝ ድጋፍ በመስኖ ሞተር እና ደግሞ የአትክልት አይነት ዘሮችን እና የሚያስፈልጉ እቃዎችን ሰጥተውናል። አካፋ፣ ዶማ በመሰለው ሰጥተውናል። እሺዶ ከመጣ በኋላ ከዚህ ድርጅት የራሴም አቅምና የራሴም በጀት ባለኝም ሆኖ ማለት ነው አቅምም ደግሞ ፍላጎቴን ደግሞ አጠናክሬ ከይሄዶ ጎን ለጎን ሆኜ ከራሴም በልጬ ደግሞ ሌላውም ደግሞ ለማስተማር ህገወጥ ስደትን ጎጂ መሆኑን የማስተማር ትምህርት ወስጃለሁ። መስኖም ስራ ላይ ሲሰሩ የዶሮ ስራም ላይ ሲሰሩ መስኖና የዶሮ የተመረጠበት ወረዳው ሪሶርሱ የመስኖ በደንብ ምቹ
እነዚህ ለስደት ተጋላጭ ተብሎ የተመረጡ 3ቱ ቀበሌ በሰፊ የመስኖ ስራ የሚሰራባቸው ቀበሌዎች ናቸውና እነዚህን ወጣቶች እዛ ስራ ላይ ብናደርጋቸው ውጤታማ የመሆናቸው ቻንስ ሰፊ ነው። ግን ምንድን ነበር የሚቸግራቸው? የሚደግፋቸው አካል። እንደ ጽህፈት ቤትኛ ብዙ ከስደት ተመላሾች አሉን፣ መዝግበን የምንይዛቸው ኮሙኒኬት የምናደርጋቸው አይም ሰፖርት የሚያደርገን የማህበረሰብ ውይይት የሚባል አለ። ድጋፍ እናደርጋለን፣ ኮሙኒኬት እናደርጋቸዋለን። ግን ተለውጦ ባገት ሰርቶ መለወጥን ማሳያ እንፈልግ ነበር። እንደ አጋጣሚ ሆነ የፕሮጀክት መጣ፣ ሰርተው እየተለወጡ ነው። መስኖ እየሰራን ነው። አሪፍ ነው፣ ደስ ይላል። የበጎ አድራጎት ኢንጂኦች ያው እየደገፈን ነው፣ ደስ ይላል በጣም። ጀነሬተር ተሰጥቶናል፣ ሻራ ተሰጥቶናል። በጣም እየሰራ ነው፣ ደስ ይላል። ያው ጠንክረን ደግሞ እየሰራ ነው። እንደዚህ ድጋፍ ሲደረግልን በጣም ውጭ ሀገር ስለ ስደት ራሱ የተነሳ ነው እንትን ብለን እየሰራ ነው፣ ደስ ብሎናል። ከጊዜው አንፃር ደግሞ ከረፈደ በኋላ አሁን ተሳካልኝ፣ ራሴን አገኘው በቃ። የኢሽዶ ስራ ከኮሚኒቲ ቤስድ ኢንተርቬንሽንስ ከምንላቸው ጋር ማለት ነው። ስልጤን የመረጥንበት ዋነኛውና አንደኛው ምክንያት ለማይግሬሽን በጣም ተጋላጭ ወይንም ለፍልሰት በጣም ተጋላጭ ከሆኑ የኢትዮጵያ አካባቢዎች አንዱ ስለሆነ ነው። ይህንን በምንሰራበት ጊዜ አብዛኛው የግንዛቤ ማስጨበጫ ስራዎች ላይ ወይንም ማለት ማይግራንት ተመላሾቹ ከኮሚኒቲ የሚደርስባቸውን ጫና ወይንም መገለል የሚቋቋሙበትን መንገዶች ክህሎታቸው ላይ የምንሰራበት ፕሮግራም አለን። ለዚህ ኮሚኒቲ ፕሮጀክቶቻችን በዋናነት ማለት አቺቭ ማድረግ የሚፈልጉት እነዚህን 2 ኦብጀክቲቮች ነው። ቤተሰቦቼ ያው እንደመጣው አይ ይሄ ተይ ያደክመሻል፣ ሴት ነሽ፣ ሴት ደግሞ ምን ሴት ገበሬ ምን ትባላለች ተባልኩ። ያንን ነገር ደግሞ ብዙ ሰዎች አሁን ይሄ ከሽንቱ ጋር እንዴት እንደዚህ ትሆናላችሁ ብለው ብዙ የሚያወሩ ነገሮች አሉ። በሰዓት ውሃ ማስገባት ይህን ውሃ የተሰጠበትን ነገር አለቅልቆ መድፋት አያሰለችም ወይ ብለው ብዙ ጊዜ ሞራናችን የሚነኩን። አሁን ሴቶች ሲባል ያው ምን ሰራ ማይመስላቸውም። ደግሞ ብዙ ሰው አንተ ስትሰራ ምናምን ይቆሃል። እቺ ወንድ አካፋ ይዛ ደግሞ በፊልድ ትሰራለች እንደ ወንድ ምናምን ይባል። ከዶሮ ኩስ ልድገማ ከሰው ላትጨመር ፈልጋል ወይ ብሎ ያለኝም አለ። አንድ ቀን ግን እዚህ ወደዚህ ስመጣ ተደብቄ ነው መጣሁት ማለት ይቻላል። እኛ ኢላናን ያው እነሚ እንገድ ትንጫቁት ትጭቃጨቁሙ አረበ ገረ ሄድኩም ጠቅላማና አብታይ ባደኝ ሞነ ረከብኩም ጠቅላማና የባለነም ሰባለ ትንጫቁት ተከየ እንጫቁ ምን ታንቢያ ምን ጥቅም ላይ ለኩያ ምንጫቀ ባላና ለውጥ እስካገኘንበት ድረስ የትኛውንም ነገር ሰርተን እኛ ለውጥ ማግኘት ነው የምንፈልገው። አንድ ከስደት ተመላሽ ሰው ያለ ምግብ ከበላ 2 ቀን ነው፣ እንቅልፍ ከተኛ ሁለተኛ ቀን ነው እና ያሳለፈው ከብዙ ሰው ጋር በጣም ጭንቅንቅ በሆነ ሁኔታ ላይ ማለት ነው። ያሱን ሁኔታ እንዴት ነው የምናየው? ግን በመጣሁበት አጋጣሚ ለኔ የሚጠቅመኝ አንድ ነገር አገኘው። ያችን ድጋፍ አድርጌ በመምጣቴ የዚህን ስራ ሰርቶ ለውጣማ መሆኑን 2 አገኘው። ከዛ ግን እንትን እያልኩ ነው። ግን ከዛ በኋላ ያም ልጅ ራሱ ወደ ስደት ሄደን መስራት አለብን፣ ይኸው ይሄንን ለውጥ እንደምታየው ነው፣ እዛው በዛው ነው፣ እንደ ህፃን ልጫወታ ነው ምናምን ብሎ ሲለኝ አይ እኔ ይሄን ነገር አላደርገውም፣ ስደት የሚባል ነገር አላደርገውም፣ መጀመሪያ እስቲ በሀገሬ አንገቴን ቀርቅሬ ልስራ ብዬው መለስኩለት ከስልጠና በኋላ። ከዛ በፊትማ ዳግም ለመውጣት ጫፍ ላይ በነበርኩበት ሰዓት ነው ይሄ ድርጅት የመጣው። ይሄ ድርጅት ከመጣ በኋላ ያው በአጠቃላይ ከአይምሮ እንትን የሆኑትና ከቤተሰብ ገለልተኛ ተጋላጭ የሆኑትን በአጠቃላይ ሰብስቦ ወደ እንደ መጀመሪያ እንደ ህፃን እንትን አምጥቶናል በገምታለሁ። ያው ትናንትና ሄደው ምናምን ፎቶ ምናምን ሲያነሱት ሽንኩርቱን የአካባቢው ሰው ተሰበሰበ። ከዛ ራሷ ነበር ሰራችው ምናምን ተባለ። ማሳ ነበር የምታድረው፣ ይሄ ሁሉ ፎቶ ምናምን አነሱላት ተባለ። በቃ በሱ ተወራ። አሁን አካባቢው ቤት ያው ሞተር ተሸክመ ጀመረ ይችላል። በቃ ይስቅም አለ ሐቂቃ ልጆቹ ወንድ ናት ይላል። ይሄ ድርጅት የመጣ ለኔ ስል ነው የመጣው ብዬ ፈጣሪን አመሰግንኩበት ሁኔታ አለ። ይሄን ስራ በመስራቴ ያው መጀመሪያ ባለቤቴ አልደገፈኝም ነበር። ታይ ወደ ቤት ግቢ እኔን ቀይርበት ስሜን አለ። ኧረ እባክህ ለምን ለኔ ሰው አይደለም ያልኩት። አንቺ አሰሪም አንቺ እኮ አሰሪም ሴት ነሽ። እኔ አልቀይርም ምን እሰራለሁ? ምን ስራ ማለት
እንደዚህ ታርሷል። ሞተሩን ጠምጄ እንደናንተ አንድ ቀን 2 ቀን እማራለሁ። ከዛ በኋላ እስቲ ይታይልሻል ወንድ ነሽ ተባለ። መጨረሻ ላይ በቃ ሁሉንም በመልመድ አሁን ሽንኩርቱን ሲያይ አዎ እውነትም መጀመሪያ ያልኩት ስህተት ነው። አመራር አካላት ጋር በመሆን እነዚህ ከስደት ተመላሾች በቀበሌው ያሉ ሪሶርሶችን እንዲጠቀሙ የማስተባበር ስራ መስራት ብለን ወደዚህ ስልጠና ስንመጣ እኛ ብዙውን ጊዜ ስልጠና እንገባለን። ግን ደግሞ እውነታዊና ወይም ደግሞ ወቅታዊ በሆኑ ነገሮች ብቻ ነው ስልጠና ብዙ ጊዜ የሚያተኩረው። ይሄ ግን የሰው ልጅ ምን እንደሆነ ከዛሬ ጀምሮ እስከ ነገ ባለው የሰው ልጅ ከሰው ልጅ ማግኘት ምን ያለበትን ነገር በበቂ ሁኔታ አስተምሮ ነው ለችግር የተጋለጡ አካላትን ለመርዳት በሀሳብም ይሁን በኢኮኖሚ አቅም የቻለው ለመደገፍ ራሴን አዘጋጅቻለሁ። ስምንቱም ቀበሌ አንድ የስነ ጽሁፍና ድራማ እንትኑ ሲያዘጋጁ እነዛን ሰዎች ጠርተን 10 ሺህ ታስንትን ያደረገ በ28ቱም ቀበሌ ላይ ይሄን ግንዛቤ ብንፈጥር ቀላል ነው። ስደት ብዙ ውጣ ውረድ አለው። ያላገባች አራት ወር ባልከው ጊዜ ውስጥ ሰዎች 80 ሺህ ብር፣ 70 ሺህ ብር፣ 90 ሺህ ብር ሽንኩርት ሸጠው እንዲያገኙ አድርገናል። ካኑ ኢማጂን በአራት ወር ጊዜ ውስጥ 80 ሺህ ብር ማግኘት ማለት አረብ ሀገር ሄዱበት የከፈሉትን ዕዳ ከፈለላቸው በአራት ወር ውስጥ። ቤተሰቦቻቸው ሸጠው ነው ከብት የላኳቸው፣ ቤት ሸጠው ነው የላኳቸው እና አንብሊ እኛ ሽንኩርት ገዛን፣ ዘር ሰጠን፣ እርሻ አሳየናቸው፣ ጓሮ አትክልት ይቻላል ብለን አሳየናቸው። ሰላጣ፣ ሽንኩርት፣ ቃሪያ ምናምን ጎመን ዘሩ እና ሊስቱን ስናይ ያገኙት ሰዎች 84,000፣ 85,000፣ 70,000 ኢን 4 months ታይም እና አሁን እነሱ ናቸው የሚያስተምሩት፣ እኛ አይደለም ከዚህ በኋላ የምናስተምረው። እነሱ ጓደኞቻቸውን በሙሉ ኮንቪንስ ያደርጋሉ። ሁለተኛ ብለው ማሰብ ጀምረዋል። ለካ ሴት ማገኘ እንደ ብር ሴት ቆጠረ ተባልኩ። አሁን የኛ አካባቢ ከዚህ በፊት ያው አንድ ምናምን ወደ 80 ሺህ ብር አግኝቻለሁ በቀደም ማለት ከወንድሜ እኩል ተካፍለን ምናምን። የኛ አካባቢ እኮ ትልቅ ብር ቆጠረቻለ ማናት እሷ ስትባል አይ ዛህራ ጎና ትባላለች ተባልኩ። 3 ልጆች ሴቶቹ ማለት ነው የሚያውቃቸው ፓስፖርት አውጥተው ተዘጋጅተው አይ በዚህ ያራ እንሄዳለን ሲል አይ ተው እስቲ አሁን እቺን እድማችሁ 3 ዓመት 4 ዓመት እንስራ እስቲ የሆነ ፕላን አውጥተን በራሳችን ከሀገራችን ሰርተን 3 ዓመት 4 ዓመት ካለወጥ አሁነትም ለውጥ የለም ኢትዮጵያ ውስጥ ትሄዳላችሁ እላችኋል። ከዚህ በኋላ ስደት አይታሰብም ፈጽሞ ማለት ነው። ለማንም ደግሞ ለባዳ ራሱ አላስበውም ለጠላቴ ነው። ምክንያቱም መጥፎነት ስላለው ስደት ባዶ ነው ማለት ነው። እኔ ስንጠላ ተሰጥቶኛል። እዚህ ሰርቼ ማደግ እንደሚችል ተምራለሁ። ስለዚህ ከዚህ በኋላ ስደትን አልመኝም። ድጋፍ ካለ ማንንም ይሄን ጥሎ ለምን ይሰደዳል? ቀበሌዎቹ ላይ ታቻቸው ከሆነ በጣም የተራረቁ ናቸው። በጣም አሰልቺም ነው ከትራንስፖርት ችግርም ጋር ተያይዞና ያንን ተቋቁሞ በመቀናጀት ትልቅ ስራ መስራት ተችሏል። እነዚህ ሰዎች ላይ አሁን ወደ 100 ናቸው ላይቭሊሁድ ፓርቱ ላይ ወይም የገቢ ማስገኛው ላይ የሰሩት። ከዛ በላይ ማስደተኞች አሉ። ለነዚያ መቀናጀት ያስፈልጋል። ከዛ ባሻገር ደግሞ ከ4 ወር በላይ ማስፋት ብንችል 2-3 ዓመት መስራት ብንችል ከዚህ በላይ የሆኑ ሰዎችን ተደራሽ አድርገን ከዛ ከነበረው እንግልት ከነበረው ስቃይ ማዳን እንደምንችል ትምህርት ወስጄበታለሁ። በራስ አገር 24 ሰዓትን ብሰራ ለውጥ እንደሚገኝ አንድ መረጃ ወስጃለሁ ማለት ነው። በእኔ 300 ሰዎችን በዚህ ዝግጅት አዘጋጅተናል። አሁን ለጊዜው በመቶዎቹ ላይ ነው ለውጥ ያመጣ ነው።
ቀጣይ 200ዎችንም ላይ ለውጥ እናመጣለን። ከወይም ጋር የምንሰራው ስራ ይቀጥላል ብዬ በጣም ተስፋ አደርጋለሁ። ሌሎቹም አካባቢዎች እንደምናደርገው አንድ ፕሮጀክት በጣም ሰክሰስፉል ሲሆን ብዙ ጊዜ ስኬል አፕ የማድረግ ኦፕሽኖች አሉን እና ብዙ ስኬል አፕ እናደርጋለን። ለዚህ ኢሽዶን ወይም የኢሽዶ ፕሮጀክትም ኢዝ አሞንግ ፕሮጀክትስ ዛት ዊ አር ኮንሲደሪንግ ቱ ስኬል አፕ። እንኳን እዚህ መጥቼ ይሄን አይቼ እንኳን ይቅርና ለምሳሌ በየ3 ቀን ቤቴ ኩኑ ነው የሚያለማው ደግሞ ልማቱ ጎፍለላ ቀበሌ ነው። ጎፍለላ ቀበሌ ይሄዳለው ጧት ተነስቼ እሄዳለሁ። ሞቶሬን እንትን እላለሁ ከልጆቹ ጋር ያግዙኛል። ማታ እዛ ነው የሚያድረው፣ ግን አይደክመኝም። ለምን አገሬ ነዋ። በረሃ የለም ምን የለም። ማታ ቀዝቃዛ ነው፣ በቃ እያጠጣ ታድራለህ። ቀኗን ትንሽ ሳትተኛለህ። በሀገር ሚነካ የለም፣ የቋንቋ ችግር የለም፣ ሰቀቃ የለም፣ ምን የለም። በራስህ ሀገር ሰርተህ በጣም ደስተኛ ሆነ ትኖራለህ ማለት ነው። የተሸለምናቸው ዘሮች እኛ የምንጠቀማቸው ለምሳሌ ቲማቲም፣ ቀይ ስር፣ ሽንኩርት 3 ያው ዘር ተሸልመናል። እሱን ደግሞ አላህ ካለ ሰርተን ውጤታማ የበለጠ ሰፊ ለማድረግ እኔ ዝግጁ ነኝ። ከመጣ ወላሂ ስራ ማለት ምን መሆን ትርጉሙን በዚህ አመት ነው በዚህ 8 ወር ነው ያወቅሁት። ማመሰግነው ያው ለዚህ ያበቃን ኢሽዶ ለሚባለው ድርጅት በጣም ነው እኔ ማመሰግናቸው። በጣም አመሰግናቸዋለሁ። ስራ ያጣሁትን ስራ አግኝቻለሁ። ጥንካሬ ሰጥተውኛል። ከእንግዲህም ደግሞ ጥንካሬ በጣም ነው። ምስጋና ለነሱ ነው የማቀርበው። ይኸው ልጆቼን እየመራሁ ቤቴን እየመራሁ ነው። ወደ ቤት ደግሞ ልቤ ሁሉ ወደ አገሬ ተመልሷል። ስራ ምስክር ነው እንዲሉ ድርጅቱ በአጭር ወራቶች ባደረገው እገዛ ፍሬ አፍርቷል። ጥቂቶች ካሳለፉት በስራ ተምረዋል። ይህ አንድ ማሳያ ነው። አንዱ አንዱን እያየ በስደት መከራውን ማግዘፍ ከዚህ በኋላ ቦታ የለውም። ይልቁንም አንዱ አንዱን እያየ ወደ ስራ ወደ ማንነቱ የሚመለስ የሀገር ልጅ እንጂ። አሁን ልብ ወደ ሀገር ተመልሷል። ኧረ አሁንማ ልብ ወደ ሀገር ተመልሷል ከሚባለውም በላይ ነው። በጣም ለመሬት ነው ያለን። ይሄን ደግሞ ጥለን ሄድን ማለት ለማግኘት ሳይሆን ለማጣት ነው። ይሄ ደግሞ ከማግኘት በላይ ስለሆነ የግንዛቤ ችግር ስለነበረብን ቀድሞ በፊት ስደት እንሰደድ ነበር። ግን አሁን የግንዛቤ እጥረት ስለሌለብን እውቀትም ስለተሰጠን መሰደድ ይቅርና ሊሰደዱ ራሱ አንፈልግም። ልቤ ወደ ሀገሬ ተመልሷል። መስራት ነው የምፈልገው። አሁን ሙሉ ለሙሉ ልቤ ወደ ሀገሬ ተመልሷል። እንኳን እኔ ሌላውም ተመልሷል።